አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተስ እንዴት ናችሁ? ረመዳን እንዴት ይዟችኋል? ክርስቲያን ወገኖቼ እናንተ ጋር ጾም እንዴት ነው? እኔ ያለው አልሐምዱሊላ። ዛሬ ይዤላችሁ የመጣሁት ቀለል ያለ የምን አሰራር ነው ልበላችሁ? የሳንዶች ወይስ ምን ልበላችሁ? አልሙሂም ስም አውጡለት። በኩብዝ ቶርቲላ የሚሰራ ነው ማለት ነው። ኩብዝ ቶርቲላው በዚህ መልኩ አዘጋጅቼዋለሁኝ። ትልልቁ ነበረ እዚህ ጋር በሚታያችሁ በዚች ነገር ክብ ክብ አድርጌ ቆርጬ ነው ማለት ነው። ቆይ ላሳያችሁ በደንብ። ይሄ ነገር አያችሁት? በዚህ ቆርጬው ነው እና ከዛ በኋላ ከቆራረጥኩት በኋላ ምን አድርግበታለሁ መሰላችሁ? እዚህ ውስጥ ጅብን ሳዕል ወይም ጅብን ግላስ የሚሉት ወይም ጅብን ሙረባዕ ካላችሁ አልሙሂም የፈለጋችሁትን የጅብን አይነት ማድረግ ትችላላችሁ። እኔ ግን ጅብን ሙረባዕ ስለሌለኝ ጅብን ግላስ ወይም ጅብን ሳዕል ትንሽ ቀባ ቀባ አረጋቸዋለሁ ማለት ነው። ከዛ በኋላ እዚህ ጋር ስጋ አለኝ፣ የተፈጨ ስጋ። እሱን ደግሞ በዚህ ግብአቶች ምንድን የሚባለው እናንተ ዛሬው ልምጠቶብኛል እና በዚህ ግብአቶች እሰራዋለሁኝ ማለት ነው። እዚህ ጋር ሽንኩርትና ነጭ ሽንኩርት አለኝ። እዚህ ጋር በኋራት አለኝ፣ ፍልፍል አስዋድ፣ ዘአተር፣ ቧብሪካ እና ፍልፍል ሀር እና ከሙን አለኝ። እዚህ ጋር ደግሞ ሀለፒኖ አለኝ። አልሙሂም እስከ መጨረሻው አብራችሁን ሆኖ አብረን ምንሰራ ይሆናል ማለት ነው። እና በተረፈ እንዴት ናችሁ? ረመዳን እያለቀ ነው። ምን ከሚሉት ናችሁ? እንዶ ቶሎ ባለቀ ማዳም ገደለችኝ ወይም እንደምንም ሆኖ ረመዳን በቆየልኝ ቶሎ ባልሄደብኝ የሚል ሰው አለ። እና ውድ ቤተሰቦቼ ለማንኛውም እንግዲህ ጾሙ ከተጠቀሙት ከተራቡት ያድርገን፣ ጾሙ ከተጠቀሙት ያድርገን ማለት ነው። ያው ለኢባዳ ብዙም አይመቸንም ካለንበት ሁኔታ። እንግዲህ ከጠዋት እስከ ሌሊት ኩሽና ነን። አልሐምዱሊላህ ለኩልሃል ያው ይህም ጤና ስላለን ነው። ኢንሻአላ ቀጣይ ረመዳን በሀገራችን ሀሳባችን ምኞታችን ተሳክቶ እኛ እንዳሰብነው ሳይሆን አላህ ለኛ እንዳሰበልን ሁሉም ነገር ተመቻችቶልን በሀገራችን በቤታችን ምንጾም አላህ ያድርገን። የሰው ቤት ከባድ ነው አይደለም ለሌላ ኢባዳ ሀታ ለማፍጠር ራሱ አይመችም። ሀቂቃ እኛ ራሱ ቆመን ነው የምናፈጥረው ማለት ነው። እና አልሐምዱሊላህ አለኩልሃል ብሶት አወረሽብን እንዳትሉኝ። አሁን ወደ አሰራሩ እንሄዳለን ማለት ነው። መጥበሻዬ ላይ ዘይት አድርጌያለሁ። አያችሁ ማማሰያዬ ቅኑ ማማሰያዬ ተቀይረዋል። አያችሁ ሲመች። ነጭ ሽንኩርቴና ቀይ ሽንኩርት ያለሁ። በነገራችን ላይ ይሄ ብዙ ሰዓት የሚፈጅ አይደለም፣ ቀለል ያለ ነው። ሽንኩርቴ እንደዚህ ትንሽ ከተጠበሰ በኋላ ስጋዬን እጨምራለሁ። በነገራችሁ ላይ ስጋው በደንብ በረዶ መጠጥ አለበት፣ ፍርፍር ማለት አለበት እንዳያስቸግራችሁ በኋላ። ስጋችን በዚህ መልኩ እየደረሰ ይገኛል። ከማድረጋለን ዘአተር አድርጌያለሁ። ከቅመሙጋ አመሰጣችሁ መሰለኝ ዘአተር ናቸው። በነገራችን ላይ ቅመም ሁሉም እንደ ቤቱ ነው፣ እንደ ፍላጎቱ እየሰራን መጨመር ይቻላል። ውድ ቤተሰቦቼ እዚህ ጋር ደግሞ ያዘጋጁት ሰላጣ አለ። ሰላጣው ከእንትኑ ከምጠቀመው ነው ከሳንዱቹ ጋር አንድ ፍሬ ሽንኩርት፣ ሎሚ ጨመቅኩበትን ከስር ትንሽ ባግዶንስ እና ፍልፍል ማለት ነው። አይታችሁም ያስባል ፍልፍል ባረግ
አድርጌ እንደዚህ አዘጋጅቼዋለሁ። ከላይ ማረገው ነው ማለት ነው ከሳህኖቹ ጋር። ከፈለጋችሁ ደግሞ ለብቻ ከጎን ማድረግ ትችላላችሁ። እኔ ግን ከሳህኖቹ ጋር አንድ ላይ ነው ማረገው። ስጋችንን በዚህ መልኩ ጨርሰናል። አሁን እዚህ ጋር ጅብን ልቀባውና ስጋ ያደርጋለሁኝ። ከዛ ሰላጣይን አደርጋለሁኝ። ከዛ ደግሞ ጅብን ሞዝሬላ እጠቀማለሁ። ጅብን ግላስ በዚህ መልኩ አረግበታለሁ ማለት ነው። ሁሉንም አርጌ እመለሳለሁኝ። ሁሉንም በዚህ መልኩ ትንሽ ትንሽ አድርጌበታለሁ። አሁን ስጋዬን አረጋለሁ። ውድ ቤተሰቦቼ ስጋ በዚህ መልኩ አድርጌበታለሁኝ። አሁን የሚቀረኝ ሰላጣዬ ከላይ አድርጋለሁ። ከዛ ደግሞ ጅብን ሞዝሬላ አድርጌበት ኦቨን ውስጥ ከተዋለሁ ማለት ነው። እንዴት አያችሁት? ሰላጣ በዚህ መልኩ እያደረኩበት እገኛለሁኝ። ሁሉንም አድርግና እመለሳለሁ። ሰላጣዬ በዚህ መልኩ አድርጌ ጨርሻለሁ። አሁን ጅብን ሞዝሬላ ይቀጥላል ማለት ነው። በተርታ ነው በተርቲብ ነው የሚባለው። ውድ ቤተሰቦቼ በዚህ መልኩ ጅብን ሞዝሬላ አድርጌበታለሁኝ። አሁን አንዳንድ ሀለፒኖ ከላዩ ላይ አድርግና ወደ ኦቨን እከተዋለሁኝ ማለት ነው። ይህ ይመስላል። ከኦቨን ሳውጣው ደግሞ አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ ሳንዱቻችን በዚህ መልኩ ደርሰዋል። ይሄ ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከጎኔ ስለሆናችሁ ሁሌ ስለምታበረታቱኝ በጣም ነው የማመሰግነው። አላህ ያክብርልኝ። ሁላችሁም ባላችሁበት አላህ ይጠብቃችሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። መልካሙ ሁሉ ተመኘሁላችሁ። ቻው ቻው፣ ማሰላማ